አነባለሁ እንደዚህ ይላል። ከነቢያት ወገን ሴቶች አንዲት ሴት ባሌ ባሪያዬ ሞቷል፣ ባሪያህ እግዚአብሔር ይፈራ እንደነበር አንተ ታውቃለህ። ባላይዳ ልጆችን ባሪያዎች ባላይዳ ልጆችን ባሪያዎች ባላይዳ ልጆችን ባሪያዎች እስኪ ባላይዳ ባሪያ እንዳርገ ተባባሉ እስቲ አባ ወሌላ ቱሩ ሚዮሩኛ እንዴው አናግሮሩኛ እንጂሮ አባልቂ ዶልቆ ገርቦን ፈጩፊ ባላይዳ ልጆችን ባራ ሊያረጋቸው ከነቢያት ሴቶች አንዱ መጣችና ወደ ነቢዩ ወደ ኤልሳዕ ገረመ ጉዳ ገረራጂ ቶኮ ውስጤት ዱበርቲ አባ ወራራቤ ባሏ ነቢይ ነበረና ጥሩ ሕይወት ነው ሞቷል። መቼም በዚህ ምድር ላይ እስካለን ድረስ ሰው ቢሞት የሰው ዕዳ ያለ የሱ አይሞትም። ዕዳው አይሞትም። ያ ዕዳ አባታቸው ዕዳን ይዞ ሞተ፣ ለልጆቹ አስቀምጦ ሞተ። በአባቱ ዘመን የነበረ ዕዳ ወደ ልጆች አለፈ። ከዛ እናትየው ልጆቿን ባራ ሊያረቁልን የሚመላለስ አረጋገጠችና አወቀች። መፍትሄው አለ። ፎርማኒ ጅራ ዛሬ መፍትሄ ለማግኘት ወደ እግዚአብሔር ሰው ወደ ኤልሳዕ ሄዳል። በቀባኝ በእግዚአብሔር ኃይል እናገራለሁ። አሜን። በመፍትሄ ይመለሳላችሁ። ይለፋል። ሃሌሉያ። በፎርማታ ነገለላ ወደ ነብዩ ወጻይደ በመፍተሽ እንመለሳለን። ከዚህ ደስ የምትለኝ ቀስራ እጄ ከመላለ አላለች። ነገር ግን ያላወቀችው አንድ ምስጢር አለ። እንደዚህ የምር ይሳስተራችኋል። ከጥቂም በኋላ ያለ ሕይወት ጥቅም ፍለጋ ሳይሆን ጥቅማችን የሆኑትን ነገር ረስተን ጥሩ ሕይወት መኖር ስንጀምር የሚመጣ ሕይወት የሷ ባል ነብይ ነውና እንደማንም ኖሮ ልጆቹን እንደምን አሳድጎ ሲቃውም በልቶ ልጆሌ ሳከን ግራችሁት ይላል ልቄፈቴ መቃዋ ቀዩ ፍረቴ ይጌ አለራጂ ዋቀዩት ኦቶራከቱ ነው የሚነረት ለግንጂ ፎንሳኛቴ ረከነ ዱዳባቴ እያገለገለ ምን ሆነ ሞተ። ማንም ሰው ይሞታልና ሞተ። ማሞት ኃጢአት አይደለም። የተባለልን ቦታ ሳንደርስ መሞት ነው ኃጢአት እንጂ የተባለልን ነገር ሳንበላ መሞት ነው ኃጢአት እንጂ ሞት ኃጢአት አይደለም። ዴት ፎር ኦል ዊ ዶንት ኬር አባውት ዲስ አመጅራቱ ጅራችሴ እሷ ያላየችው የሆነ ትልቅ በረከት ቤት ውስጥ አስቀምጦ ሞቷል። ትንሽ የሚመስል ትልቅ አሜን አሜን ትንብልና ጋር አሜን yeroo tajaajila baadhi wanta xiqqoo fakkaatu garuu wanta guddaa mana keenya የብዙ ሰው ዕዳ የሚከፍል የሆነ ትልቅ ነገር ማዕድ ሴፓላ ሴላባና ለማንም የሚሆን ለሀገር የሚሆን አገራችን ኢትዮጵያ ከመከራ የሚያወጣ አንቺ ብቻ አይደለም፣ አንተ ብቻ አይደለም። ሮሼ ካታላባ ትልቅ ነገር በቤታችሁ አየሁ፣ ትልቅ ነገር በቤታችሁ አየሁ። ዛሬ ጌታ እንዲያለኝ ዕዳችሁን የሚከፍል ትልቅ ጸጋ ይገለጣል። ዋካት ያሞሱ እያዲ ዋንቂ ኖካል በሎ ዋንጉ ዳመነ ኮጆ ሄዳ ሲረዳው ያ
ዘይት ገዝቶበት ሄኔ ከሞትኩ በኋላ ከልጆቼ ሚዳይ ከብላ ሚስቴንም ልጆቼንም ይበቃ እንደ ፓራሱ ካማንዳ ምንድነው ጎረቤትን በኔ ኖራለሁ እቺ ዘይት ሽጦት ልጆቼ የነሱዩት ትልቅ ከፍታ ሰዎች መጥቶ ሲገዙ ይወላሉ ተናግሮባት ዘይቱን አስቀምጠው ሞታ ይባላል ኖሬ ይባላል አሜን ራእይ ያለ ሊያገልጋል ሞት ይባላል ማሞት ማለት ለዛ ለልጆቹ ቼክ ድርጅት ከፍቶ ትንሽ የሚመስል ትልቅ ነገር አሜን ሻላ ለጌታ አይተናታው ዲኩት ኖሮ ሚስቱ ግን የባሏን ጸባይ ታውቃለች ግን እሱ ያስቀመጥ ኢዳውን እንጂ ዘይቱን አላየች እምነት የላትም እሺ ኢዳ አባመና ልቃ አባመና አትመለስ ኢሳባመና ሽመና ካይደ ነው ወደ ነው ነብዩ የተሳየው ተገኘና ተበለሽ ወደ ይላል ምንድነው በውስጥ ያለው ራማሹ ዳና ማያ ምንድነው ገባ ራይናይች ዛሬ ትልቅ ነገር አለ ነብያቸው ናላችሁ አሜን ዋይከ ተፈራራጅ ጉዳ ተቁስመታ አሜን ሱመታ ወደ ነመረኪቱ ረኪና ተሲባዙ ዘካታ ታላማኒያ ኤላ ፕሮዋናካ መቃሙታ ሲራፌ ከምቢያው አራካላ ሰጋሌ ተላ ፕሮባባ ሄላ ማኒያ አራ ሰጋሌ ተቆገረገኝ ዚያቱ ታማ አሜን አለሙያ ካንዴቱ የለናይታ ተደባላክ ሃሌሉያ ዳስ እሺማን ዱዋና ታቆ ዱዋና ከመኔ ረከለ ዱዋ አባምና ሽግሩ ዘይት አስቀምጠው ነው ለምሳሌ ነመስቡ ከራ ኦፍራፌ ሲታ አይራኒ ኦፍራፌ ሲታ ይራኒ ኦፍራፌ ሲታ ኦፍራ ከታን ሲታ ፈንጀን ኦፍራፌ ሲታ አይራኒ ኦፍራፌ ሲታ ካራሴ ተረፌ ባሉሲ ላንቴና ለዋሎ ላገሬና ለዋሎ ለቸቹና ለዋሎ ሆነባቹ በቁጫት እግዚአብሔር አማዝግብ አኒ ጋባን ዴቪድ ፈረስ ይወርስ ሆነባቹ አሜን ኢዳው እንጂ ዘይቱን አላየች ጥሩ ነብይ ማለት ግን ኢዳው ሳይሆን ያለው ዘጋይ አሜን የዘመናችን ክርስቲያኖች በረከየ ግርድና ሳማለ ጉቱ ሁሉ ረሳናል አናንጋሮ ከነተ ብለው ዋይ ከሰ ዋይ አሜን ዋይ ከሰ ኮሩ ኢላማ ከነገሩ ፎቶ ጉዳና እንዲገሩ ዋይ ከሰ ሊበርካ ከነገሩ በልበለ ባረባዳ ስለናተ ያያ የተነገረ የተከፈተ ነው እንዴ ስለናተ ያያ ይካራባና ወጥቶብራ ስለናተ ያያ የተነገረ የተከፈተ ነው እንዴ ግን ያያ ትንሽ የተከፈተ ነው ዚያና ባራ ሻዳላ ማማዋኛ ይሄና ፕሬሶኬ ቱማንዳ ስለናተ ስለንች ያያ ማለት ሰፊ ነው ትንሽ ያለ ትልቅ ነገር ነው Wae akatilan tumitirani. Wae fakana akatilan tumitirani. ለነብዩ ለታየ ትንሽ ትልቅ የልጆቹ ሊደምቸለ ከከተማይቱ እርግማንን የሚሰብር ነው እኔ ያየው ያለ ከራሳችሁ ተርፋችሁ ለከተማ የኛ ሊታና የኛ ሁሉ ለከተማ ሆነባችሁ ዞማንታ ነብዩ ያለ ባላይዳም ቸልታሽ ልጆች ባራ ሲሆኑ
አየዋለች። እንደ እስራኤል ሕግ ደግሞ አንድ ሰው 7 ዓመት ባርነት ይገባል። አሁን የእሷ ልጆች 7 ዓመት ባርነት ገቡ ማለት አንደኛ ብቻዋን ትኖራለች። ባሏ አጣች፣ ልጆቿን አጣች። ባዶነት ልሰማት ነው። ጌታ ግን አይደለም ማለት ሳየ ላሻባራ ቪና ነው። ባዶነት ከዚህ በኋላ ወደ ቤታችሁ አይገባም። እጆል ቀዲሽን ተነመረ ጅሉ ፈዳበቱ ማይኒ yeroo namicha abbaan ida fedhi ijoollee malkan ነገር አይታያል። ቡዴን ይበረቤላ አብጁን በረቤላ በረከነ ነን ታገዲ ታንሶላ ታቢኛ ታሙ ጤፍ እየበላ የጤፍ ዋጋ ፈራለ እየበላችሁ ጤፍ አለ ለምን ፈራለ ዘራ እንበልጧለን። ጤፍ ለምን ዋጋው ጨመረ? የኛ ዋጋ ስለጨመረ የቤት ኪራይ ለምን ጨመረ? እኛ ስለጨመርን ነው። እኛ ስለበዛን ነው። የምድር እውቀት ለምን ተጨመረ? እውቀታችን ስለተጨመረ ተጨመረ። ዘካቲያ ቡራ ለባላባቲያስ ባላይዳ ታለች። ልጆቿን ባረብ የገባታለች። ነገር ግን ደስ ያለን አንድ ቀን ጧት ተነስታ ዛሬ ወደ ነብዩ ሄዳለሁ መጣች። አልቀዘመች በጣም እንደዚህ ነው። እግዚአብሔር የሚፈራ ሰው እውቀት ነው ሕይወት ሀብትና ክብርን ያገኛል። መጣችና የኔ ባል ያንተ ባራ ለኔ ባል ላንቺ ባራ የነበረ ባለ እግዚአብሔር ለሚፈራ አታውቅም? በጣም ማጣም ባልሽ ቆንጆ ሰው ነበረ። ነገር ግን ምን ያደርጋል? እግዚአብሔርን ፈርቶ ኖሮ አገልግሎ እጃም በእኛ ላይ አስቀምጦ ሞተ። አይተሻል? እውነትም ዕዳ አለ። ዕዳ እኮ አንቺ ነሽ፣ የቤትሽ ዕዳ። ታኪኒ መለከት ሱመዳ አላየሽም፣ ያባልሽም ምስጢር አላወቅሽም። ሊላባኛ የባልሽም ምስጢር አላወቅሽም። ባልሽ እግዚአብሔርን ይፈራል አይደለም? አዎ እግዚአብሔር እንደሚፈራ ኤልሳዕ ያውቃል። ታዲያ እግዚአብሔር ለሚፈራ ሰው የሚገባ ነገር ምንድነው? ክብር፣ ሀብትና ሕይወት። እግዚአብሔር ለሚፈራ ሰው ክብር ያገኛል፣ ሀብት ያገኛል፣ ሕይወት ያገኛል። እሱ ኖሯል፣ እግዚአብሔር ፈርቶ ኖሯል። ለምን ዋቀ ሰዳቶ ከቤት ኡልፍናፊ ድሬኝ ገታል። እግዚአብሔር ፈርቶ አልፏል። ታዲያ እግዚአብሔር ፈርቶ እንዴት ዳሃ ይሆናል? እግዚአብሔር ፈርቶ ኖሮ እንዴት ልጆቹ ወደ ባሪነት ይገባሉ? ሞኝ ናችሁ እንዴ? እንካ አንተ አንቺ እናንተ ሀብታም ናችሁ። እስኪ ያመነ ሰው ካለ ታስና እንደ ሀብታም ተራመድ። እስኪ በኢየሱስ ስም ተራመድ፣ እንደ ሀብታም ተራመድ። እንደ ደሃ ሲሄድ አያችሁ? ተናገር በሕይወቱ ላይ ደሃን እረዳለሁ በል። ጨጠከታ ያባባ የእግዚአብሔር ቤት እሰራለሁ በል። አገርን እረዳለሁ በል። ማሸከተረበሽ ይላባባ እንደ ሀብታም ተናገር። እግዚአብሔር እቅድህን ያከናውናል። ሬማቻ ካታራ ቦታ ቀይር በኢየሱስ ክርስቶስ። አካባቢ ቀይር በኢየሱስ ክርስቶስ። ትንቢት ተናገርኩባችሁ በኢየሱስ ስም ሆነባችሁ። ቦታውን የቀየረ ሰው ብቻ ይቀመጥ። ዛሬ ትንቢት ልናገርባችሁ በፈጠረኝ በአምላኬ ስም ሕይወታችሁ በኢየሱስ ስም ተቀየረ። ዘኪያቱ ረባያራ ለአመኔ ሰው ይሆንለታል። አሁን ይሄን ቃል ተቀብለን እንደወጣ ፓናማ ቻካታራባያ ሱፔራመንቱ ኬላባያ የሆነ አባችሁ ሃሌሉያ። ነቢዩ ፈታ ብሎ ራማጃና ማሶዳን ያለ ምንድን ነው? እግዚአብሔር ትልልቅ ድርጅቶች ሲከፈቱ አየህ። ልጆችሽ ባራ አይደለም ሀብታሞች ናቸው። የልጆችሽ ስም ባራሳም ቱጃራ ናቸው አለ። ልጆችሽ ስማቸው ቱጃራ ነው አለ። የቦሌ ቱጃራ፣ የአሜሪካ ቱጃራ ናቸው። ዘይት ቤት ይከፍታሉ። ልጆችሽ ባርነት አይደለም የሚገቡ ልጆሌንኬ ገጡማ ጋልቶን ታኔ ልጆሌንኬ ድርጅቲ በነሚቱ ገቲነ መራካፋሉ ልጆሌንኬ ኦላ ቃብዩ የበተው ልጆሌንኬ